መጀመሪያ ጠይቃችሁ ነው መጀመሪያ የት እንደከረምኩ የት እንደነበርኩ መጀመሪያ የት ነበርክ መሆና ነው በምን ምክንያት ጠይቃችሁኛ ነው ከካሜራ ብቻ ነው ጓደኝነታችን ምናምን ሰላም በለኝና ምክንያታችን አይ እኔ አላለም እኔ እንዴት ብዬ ነው ምክንያቱም መጀመሪያ ትነግረኛለህ እኔ ደግሞ ስልክ አይሰራም ነበር እንዴ እናንተ ሲጀመር አሁን እኔ ሰላም አላለም መጀመሪያ ቁጭ በል እዛ እንነጋገርና ተማርብኝ ነው የመጣው እኔማ ምን እንዳረኳችሁ ልጠይቅ ነው በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ የአብዱ መንገሻ ዩቲዩብ ተከታታዮች ሰላም ነውላችሁ ባላችሁ በሰላማችሁ በዝዝት ይበልኝ ዛሬ ከጆን ጋር ልንገናኝ ከች ብለናል እንደምታዩት ከተገናኘን በጣም ወራቶች አስቆጥረናልና ደውለውልኝ የማያውቁም ለምን እንዳልደወላችሁልኝ አሞይ ምናምን ላላቸው ነው ማለት ነው ከዛ በቃ ተቆርፌ ምናምን መሆን እንዳለበት ምናምን ነው ማሳየው ያኔ በቃ ፍራንክ ላረገው ስለፈለኩ ነው ማለት ነው እና ከተለያየን በጣም ከርመናን ዛሬ እንደ ድንገት ተገናኝተናልና ለዚህ ቻናል ደግሞ አዲስ ሲሆናችሁ የደወል ምልክት የተጨቀላችሁ እንደምትቀላቀሉ ተስፋ አደርጋለሁ እናንተም ላይክ ሰብስክራይብ ሼር አድርጉልኝ አሁን ይወላችሁ ዩቲዩብን ቆም አድርጌው ከርሜ ነበርና አሁን እንዳዲስ ተመልሰናል ወደ ስራችን እንግዲህ ጆን ጋር ልንገናኝ ነው የሚለውን ሁሉ ነገር ሊሰማ ነው አሁን ላገኘህ ምናምን ብዬው እሺ ብሎ ነበርና ኢንሻአላህ ደግሞ የሚለውን ነገር ሁሉ እንሰማለን እኔ ሰላም እንኳን አላለውም በቃ ሳትጠይቁኝ ሳትደውሉልኝ ምናምን ለላው ነው ጠፍቼ እንደዚህ ስከርም ምናምን ብዬ በቃ ቅውጥ ላረገው ነው ማለት ነው እና አብራችሁኝ እንድዘላቂ ቪዲዮ እንደምታዩልኝ ተስፋ አደርጋለሁ ደግሞ አስተያየት ኮሜንታችሁን በኮሜንት አስቀምጡልን እንደምታዩን እንግዲህ አሁን እንዳዲስ ወደ ስራ ተመልሰናል እየሞላልን ስለሆነ እናንተ ደግሞ ላይክ ሰብስክራይብ ሼር ያረጋችሁ ላዚም እስኪ እዩልን ሰዓታችን ከሞላ ሰዓት ሊዘጋብን ስለሚችል አሁን እንደምታዩት እንግዲህ ካሜራዬንም ሁሉም ደብቄያለሁ 2 ደቂቃ ጠብቁኝ እሱም እየመጣ ነው እናንተም ዘላቂ ቪዲዮን እንደምታዩልኝ ተስፋ አደርጋለሁ ማለት ነው ከዛ እናንተ ታውቃላችሁ አመት ሊሞላኝ ስለሆነ ሊዘጋብኝ ይችላል ማለት ነው ሰዓቱ 4000 ሰዓት መሙላት ስላለበት ግዴታ ሊዘጋብን ስለሚችል ዘላቂ ቪዲዮ እንደምትከታተሉኝ ተስፋ አደርጋለሁ እና ካሜራዬን እንዳይብኝ እየሸሸኩ ነው ትንሽ ደቂቃ ጠብቁኝ ማለት ነው ከዛ አስጎመኛችኋለሁ ምሰራውን ስራ ማለት ነው እና ደውዬለት ስለሆነ ይመጣ ነው አሁን ደውዬለታለሁ እየመጣ ነው 2 ደቂቃ ብቻ በህይወት አረኔ በህይወት አለው እንደናንተ ማየው ነው አረኔ አልሰለምም ዝም ብለህ ቁጭ በልናማ አረ ሰላም በለኝ እግዚአብሔር በጣም ይቅርታ አረ ማይደረግ አረ ዛሬ እንዲህ ስጠፋ እንዲህ ጓደኞቻችሁ አይደለም እንዴት አትፈልጉም እስኪና ቁጭ በልን እንነጋገርና እኔማ መጀመሪያ ሰላም በለኝ አይ እኔ ሰላም አላለም ብዬ ነው ሰላም ማለት መጀመሪያ ጠይቃችሁ ነው እኔ መጀመሪያ የት እንደከረምኩ የት እንደነበርኩ መጀመሪያ የት ነበርክ መሆና ነው በምን ምክንያት ጠይቃችሁኛ ነው ከካሜራ ብቻ ነው ጓደኝነታችን ምናምን ሰላም በለኝና ምክንያታችን አይ እኔ አላለም እኔ እንዴት ብዬ ነው ምክንያቱም መጀመሪያ ትነግረኛለህ እስከ ዛሬ በጠፋሁበት ነገር እንዴት መሆና ነው የጠፋኸው በምን ምክንያት ነው እንዴት ተደውሎ እንዴት አይጠየቅም የሰው ልጅ ዛሬ ስለደወልኩብህ ነው ዛሬ ራሱ ደግሞ ስልክ አይሰራም ነበር እንዴ እናንተ ሲጀመር አሁን እኔ ሰላም አላለም መጀመሪያ ቁጭ በል እዛ እንነጋገርና ተማርብኝ ነው የመጣው እኔማ ምን እንዳረኳችሁ ልጠይቅ ነው በቃ ለምን በእንትን ጋር አንድ ነገር ማለት ኧረ እኔ ሰላም አላለም ብዬ ነው ሰላም የምለው መጀመሪያ ቁጭ በልና እናውራ ከዛ በኋላ ካወራን በኋላ ሰላምታዬን ማቀርባለሁ ሁሉንም ነገር አደርጋለሁ ማለት ነው አንተ እኮ ፕራንክ እያደረከኝ አይደለም ኧረ እኔ ምን ፕራንክ ነው አንተ አትቀልዳለህ እንዴ አንተ እስከ ዛሬ እንዴት አትጠይቁኝ አንተ ሙራር እንዴት እስካሁን ሳትጠይቁኝ ሲጀመር ስልክ ለምንድን ነው የማይሰራው ኧረ እንኳን ስልኬ ሁሉም ይሰራል ምኑም የማይሰራ በምን ያልደወላችሁትን ብደውሉልኝ እኮ ይመጣ ነበር አይሰራ በምን ስልክ አይሰራ ይሄ ብሎ ነገር የለም ሲጀመር እኔ በቃ ያስቀየምኳችሁ ነገር ካለኝ አብዱዬ እንዴ ብላ አስቀየመና ነው ከካሜራ ብቻ ነው በቃ ጓደኝነታችን ኧረ አይደለም እና ታዲያ ይሄን ሁላ ስጠፋ አንድ ቀን እንኳን መጣችሁ የት ነህ ወይት ነህ በምክንያት ወደክ መሆነ ጠፋክ ምንድነው ምክንያት እንኳን አይደለም እናንተ በዩቲዩብ እኮ ጓደኞቼ ያሉ ሰብስክራይብ ያደረጉኝ እኮ ራሱ እነሱ እኮ በጽሁፍ ራሱ እየጠየቁ ነው መሆነ ጠፋ በሰላም ነው ወይ ያሉ እናንተ ግን መደወልም የለም ምንም የለም በቃ ዘወር አላችሁ ዘወር እንደዚህ እንድሰማ ያደረኩ በመጀመሪያ ይቅርታ ብያለሁ አብዲዬ ከዛ ደግሞ ሁለተኛው ደግሞ በቃ ስደውልልህ እኔ እንጃ ለምን እንደሆነ ይሄ እንጃ አይገባኝም ማለት እኔ ስደውልልህ ስልክ አይሰራም ለምን እንደሆነ እንጃ ቀጣይ ደግሞ ከተለያየ ውይ አይደለም
ግን ደግሞ እንድትረዳኝ ፈልገው አብዱዋዬ ማረኝ። እኔ በጣም ነው ያዘንኩት። እግዚአብሔር እኮ የገረማችሁ በተሰው ደግሞ እንዲያውን ማለት ነው ላይቭ ስገባ ማለት ነው ለምንድነው አብዱ መንገሻ እንደዚህ የጠፋው? ለምንድነው እንደዚህ ተደዋውላችሁ አታውቁም እንዴ ምናምን ይያሉኝ። ኧረ አይደለም ተደዋውለን እደውልለታለሁ ስልኩ አይሰራም። እና አንድ ቀን ደውዬለት ነበር አግኝቸው ነበር እመጣለሁኝ ብሎኝ ከዛ ደግሞ ያልኳቸው ላይቭ ጠይቀውኝ ማለት ነው። ማርያም በጣም ይቅርታ እንደዚህ እንድሰማህ ያደረኩ ማለት ነው አብዱዋዬ። እና አልሙሂም እናንተ በዛን ሰዓት ማድረግ የነበረባችሁ እንደዚህ ስጠፋ እኔ እኮ ብትጠይቁኝ የተሻለ ነበር ብዬ ነው እንጂ ሌላ አይደለም። እኔ ልጁ አስቀይፌቻ ነው ወይስ አስቀይሜ ምናምን ብዬ ራሴ ቀራለኝ ብቻ። ግን እንግዲህ ምንም ማድረግ አይቻልም። ግን ሁሉ በዛም የበዛበታል በጣም እንትን ነው ቢዚ ነው። እኔ ደግሞ እየደወልኩኝ እንዳላስቸግረው መሰለኝ ባንድ ያንተ ስልክ ማለት ነው ሳፋሪ አልነበረኝም የቴሌ ነው የነበረኝ። ቴሌ ደግሞ ስልክ አይሰራም። አሁን 2 ቀን ምናምን ነው የሰራልኝ። ስደውልልህ ደግሞ አላነሳም። እኔ ደግሞ ልጠይቅህ ነው ለማለት በቃ እኔ ሳውዲ ሆዶ ነው ምናምን ይሄ ልጅ ምንድነው እያልኩኝ ማለት ነው እግዚአብሔርን አብዱዋዬ በጣም ይቅርታሽ ይሄን እንድሰማህ ያደረኩት ማለት ነው። ለማንኛውም ፍራንክ አድርጌያለሁ። አንተ በቃ ሁሌ እንዳሸነፍከኝ ነው። በምን ምክንያት 3 ጊዜ ለምን ምን አረኩ? ይቅርታሽ። ኧረ በጣም ይቅርታ። እንዴት በጣም ማንኛውም ፍራንክ ተደርጋለህ ካሁን በኋላ ምን አይነት ነው ግን በቃ ሁሌ እንዳሸነፍከኝ ነው። ይቅርታሽ። ኧረ ይቅርታና ልቀበልም የምር ተደርጋለህ። አንተ ስትፈልግ ነው እንደ ይቅርታ የምትለኝ። እኔ ይቅርታ እያልኩ ለምን መቼ ተቀበልከኝ? ኧረ አንፈልግም። ኧረ ናፍቀኛ የምር ናት ቅፍ አድርገኝና ሳምናም በጣም መስለና እንደምታዩት እንግዲህ ፍራንክ ተደርጓል። ጆን በድጋሜ ማለት ነው መልሳለሁ ብሎ ነበረ። ብድሩ እንኳን ሳይመልስ ከአንድም 3 ፍራንክ ተደረገ ማለት ነው። እንደምታዩት እየገባችሁ ቪዲዮአችንን ዘላቂ እንደምትከታተሉ ተስፋ እናደርጋለን። ተወተስ የመጀመሪያ ብድሬን ሳልከፍል ደግሞ ተጨመረብኝ በተሰብ ግን ታያላችሁ እግዚአብሔርን በተሰብ በከባድ ነው ማደርገው ታያላችሁ በተሰብ እግዚአብሔርን እና አሸንፈናል እኛ ድጋሜ ሁሌ እንዳሸነፈኝ በተሰብ መጀመሪያ ብድሬን ሳትከፍል ምናምን እያላችኝ ብድርህ መልስ እያላችኝ ደግሞ ለሶስተኛ ቀን እናደረገኝና በተሰብ ማርያምን ወደ አላየሁትም ነበር እናንተ ነው በተሰብ የኔ ቤተሰብ የሆናችሁ የሄዳችሁ አብዱ መንገሻ ሰብስክራይብ ላይክ እያደረጋችሁ አበረታቱት። እሺ አብረን ነበር የከፈትነው ማለት ነው ዩቲዩብ አብረን ነበር የከፈትነው። ለምን ጠፋ ደግሞ ስልኩ እየሰራልኝ አልነበረም አሞት ነበር። ለምን እንዳጠፋው እንዴ ለምን እንደያጠፋው ስልክ ደግሞ ስልክ አይሰራም ነበር። ልክ ነኝ አይሰራም። በእውነት የምሬ እኮ ነው። እና ደግሞ ለሶስተኛ ቀን ይሄን አድርጎኛልና ታያላችሁ በከባድ ነው መመጣለት። ለማንኛውም እንኳን ደህና መጣህ። እና ቤተሰብ ባይ ባይ እንወዳችኋለን።